አስሚዱ ለቤዛ ከስበኛ አንሻሽጦት የድሮም ያቡት ማልዳን ብለያ ሻምባንዚ አሸምበሎት አዳን ይሄም አሸምባሁ ፈየብላም የብዛ አኩም የድበሊንኩም አንጨሁ ናበድም አሪሙ አስሚዱ ለቤዛ ለትመከ ለጨጠ ታንጭም ለደወሳ ሉንገለ መስጊድ ላሽጋር መድረሳ አው ለበጠሩም ቅጭ ባዳናም ሊቴውሉ ኡፍታም ኢታዞሩ ስረም ሳችትሉ ደብተር ቀበጦን የአሽረኒም ለያድጉ ስክሪፕቱ ሌለይ ረወትኩም ትጄጉ መላያም ቆተማም ዱንያም ትትፈዱ አሸም ነበርኩሞም ወጣም ትወርዱ ለባድ ፈየያሺ አሸማ የበሊ ባቀተሊ በቆት የጂጌያት ካፍሊ በሎነም አቢ አፊፌ እንደ ጅገበሊ ያድባድ አያስናግሪ የሬርቹ አይጣሊ አውሉ መተጨጠይ አሸማ የበሊ ጀዘካይ ተሽክር ታፍራን የድቂ በሊ ይሄም አሸምባሁ ፈየብላም የብዛ አኩም የድበልንኩም አስሚዱ ለቤዛ አኩም የድበልንኩም አስሚዱ ለቤዛ ኢላን አክበር በጣም ምርጥ የሆነች ግጥም ናት ያቀረባት። ጀዛከላሁ ኸይር ወንድማችን። እነኚህን ተመሳሳይ የሆኑ ዲናዊ በሆኑ ጉዳዮች ላይ ትኩረት በማድረግ እንደዚህ አይነት ቀስቃሽ የሆኑ ግጥሞችንም ጨምር ቀጥልበት ለማለት ፈልጋለሁ በበኩሌ። ስለዚህ ይሄ ግጥም ነው አሁን ላይ በጫረታ 30,000 ብር ላይ ሄዶ ቁጭ ያለው። አያችሁ 30,000 ብር 30 እንኳን ስንኝ አይሆንም እኮ ምናልባትም አንድ 5-4 ስንኝ ሊሆን ይችላል። አንድ ስንኝ ምናልባት በውስጡ 2 መስመሮች 3 መስመሮች ሊይዝ ይችላል አንድ ስንኝ እና በዚህ በተናን ባጭር ስንኝ 30,000 ብር ላይ ቁጭ አለች እቺ ግጥም ማለት ነው። ማሻአላ ደስ ይላል። በጣም ነው ደስ የሚለው። ስለዚህ ይሄን ይመስላል የጠየቃችሁን። ካሁን በኋላ የሚደገመው ግጥሙ መጨረሻ ላይ እሱንም በሱ ፍቃደኛ ከሆነ እሱንም ከዛ ባለፈ በ50,000 ብር ይሄ ግጥም እኔ ምንም ችግር የለውም። ይይ 50ዋን ይምሏት ብቻ ለመድገም አንተ ዝግጁ ነህ ማለት ነው። ምንም ችግር የለም። አብሽር አላህ በሰጠን ነገር ካልሆነ ምን አረጋለሁ? ምን አለብኝ እንሰማለን እንጂ ምን ችግር አለ? አደረሰኝ ይላል። ብር ጨምራለሁ ስጡኝ እያለች ነው። አሸናፊ ሆና 2,000 ብር ጨምራለሁ ስጡኝ እያለች ነው። አሸናፊ ሆኜ ይኸው የመጨረሻ ባለ 30,000 ብሯ 2,000 ብር ልጨምርና በቃ ሌላ ሰው ሳይጨምር ስጡኝ እያለች ነው። በ32,000 እንደዛ ከተፈለገ 20,000 ጨምሪና 50,000 ውሰጁ በልልኝ በነካፈ። እሺ ተውፊቅና ጅግራ ደረሰኝ እየላኩ ነው። ገቢ አድርጓል። ትንሽ ዱዓም አርጉላቸው። ተውፊቅና አሁን እያርጎ ነበር ገቢ አድርጎ በውስጥ ልኳል። ደረሰኝ ማሻአላህ ተባረከላህ። አላህ ይጨምርላችሁ። الله يجمر الله اللهم صل وسلم وزد وبارك على سيدنا محمد وعلى اله وصحبه وسلم. الله سبحانه وتعالى خيراتكم الله يبዛላችሁ በኸይር ነገር ላይ እንደተንቀሳቀሳችሁት ዱንያ አኺራችሁን ሰህል አላህ ያድርግ። ባወጣችሁበት ቦታ አላህ ይጨምርላችሁ።